ሰላም እንዴት ናችሁ? ውድ የመሐሳያን ቤተሰቦች፣ ዛሬ ደግሞ የአባቶቻችን ታሪክ የቅዱስ መርቆሬዎስ የካቲት 25 ስንክሳርና ምስባክ አለው። ከዛ ደግሞ የዕለቱ የሰራዊት ክፍልም አለው። ቅዳሴ የሚቀደሰው ዘሰለስቱ ምዕት ነው። የ318 ሊቃውንት ቅዳሴ ክፍል ነው የሚቀደሰው። የእሱን ሰራዊት አስቀምጥላችኋለሁ። መጀመሪያ ላይ ካርጋችሁ ጀምሩ። ከተመቻችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ወደ ዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም የካቲት 25 በዚች ቀን የከበረ አውሳኒዮስ እና ፊሊሞና ሱማልቅያ የሚባል አንዲት ድንግልም በሰማዕትነት ሞቱ። እሊህ ቅዱሳን በአፍራቂያ ሀገር ሳለ በከበረ ሐዋርያው ቅዱስ ጳውሎስ ትምህርት ያመኑ ናቸው። ከሃዲያም ዙሁር በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እሊህ ቅዱሳን ተሰበሰቡ። ወደ ጣዖቱ ቤት ገቡ። ሰዎቹም ለጣዖቱ ሲሰውና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቶሳዊት ቤተ ክርስቲያን ሄደው የክብር ባለቤት ጌታችን ኢየሱስ ክርስቶስ ክብሩንና ልዕልናውን አብዝተው አመሰገኑ። ከዚያ ካሉ አንድ ሰው በሰማቸው ጊዜ በጣዖታቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንኑ ዘንድ ወነጀላቸው። መኮንኑ በፈረስ ተቀምጦ ሄደ። ከወታደሮቹ ጋርም ቤተ ክርስቲያኒቱን ከበባት። ከምዕመናንም ሰዎች የሸሹ አሉ። እሊህ ሶስት ቅዱሳን ያዛቸው። የብረት ዘንጎችን በእሳት አግለው በቅዱሳን ጎኖች ውስጥ አደረጉት። ከዚህ በኋላ የከበረ አውሳኒዮስ ወደ ጉድጓድ ወረወሩትና ነፍሱን እስከሰጠ ድረስ በድንጋይ ወገሩት። የከበረ ፊሊሞናና የከበረ ፊሉቅያ ግን ብዙ ጊዜ በጸና ስቃይ ያሰቃያቸው ጀመር። ነፍሳቸው ይወስድ ዘንድ እግዚአብሔር ለመኑት። እርሱንም ለመናቸው ተቀበለ። ነፍሳቸው ወሰደ። በመንግስተ ሰማያትም የሰማዕትነት አክሊል ተቀበሉ። እነሆ የምስክርነታቸውና የሃይማኖታቸውን መታሰቢያ ተጽፏል። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለአውሳኒዮስ ወፊሊሞና ወለድንግል ሉቅያ ዘአመንክሙ በእዲሁ ለጳውሎስ ሐዋርያ በደመኮንን እሉ ዘአፍራንቂያ ገዋቲክሙ በረስነ ሐጺን ዘያ ይጸልላን ለዕለት። በዚችም ዕለት ከሮሚ አገር ዲያቆን ቶና ከሀገረ ቁስ ሚናስ ከጋዛ ይልማዲዮስ በሰማዕትነት ሞቱ። ዳግመኛም የደማይላንና የራጊያኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለክሙ ቶና ዲያቆን ወሚናስ ብፁዕ ሰናየ አሚን ወይልማዲዮስ ነሲያ አክሊለ ግዛን ሀውን የአጋዝቲ ለብእሲ ምስኪን እስየትክሙ ዘይራ ያይን። በዚህ ዕለት የከበረ ሐዲስ እንጦኒስ በሰማዕትነት ሞተ። ይህም በርሁ በሚባል ነው። ይህም ከከበሩ አረቦች ወገን የቆጵሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕትነት አለቃ በቴዎድሮስ ገዳም አጠገብ በወንዙ ዳርቻ የሚኖር ነው። ይህም ጎለምሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባኑን በመስረቅ ህብስቱን ይበላዋል። የከበረ ደሙንም ከጽዋ ውስጥ ይጠጣል። የመሰዊያም ልብስ ገፎ በእሳት ያቃጥላል። በክርስቲያን ሃይማኖትም ላይ ይዘባበት። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናቱ ሲያገለግሉ ይታዩት ነበረ። በአንዲት ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስ ተቀምጦ መጣ። የቅዱስ ቴዎድሮስም ስዕል ተመልክቶ በፍላጻዎች ወጋው። አንዲቱ ፍላጻ ተመልሳ መሃል እጁን ነደፈችው። በጭንቅም ከእጁ ላይ መዘዛት። ይህንንም ለማንንም አልነገረም። በሌላኛይቱ ዕለት በወንበር ላይ ተቀምጠው ሳለ መስዋዕትን ተሸክመው ወደ መቅደስ ሲገቡ ካህናቱ አያቸው። በጻሕሉ ውስጥም ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲጋርደው በቅዳሴ ፍጻሜ ያ በግ በየመለያያው የተከፋፈለ ሆኖ ካህናቱም ከተከፋፈለ ስጋውን ሲቀበሉ ደሙን ከጽዋው ውስጥ ሲቀበሉ አየ። እጅግ አደነቀ። ክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነት የከበረ ክቡር ነው አለ። ዳግመኛ ያ በግ ተመልሶ እንደ ቀድሞ ኑሮ ሕያው ሆኖ አየ። ከዚያም በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሂዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ስለዚህ ድንቅ ስራ ደስ አላቸው። እዚያች ሌሊት ተግቶ ሲጸልይ ሊቅ ቴዎድሮስ ተገለጠለት። እርሱ በፈረስ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከወጋህ ድረስ ክፉ ስራህን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስጋ ላይም ዘበት። ከአሁንም ከክህደት ተመልሰ በክብር ባለቤት በጌታችን በኢየሱስ ክርስቶስ እመናለሁ። ይህንን ብሎ ከእርሱ ተሰወረ። በማግስቱም በፈረስ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳቱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔር አመሰገነ። እርሱም በሕዝቡ ፊት አጠምቅ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ወንዝ ሂድ፣ ጌታችን ክርስቶስን የሚያጠምቅ ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሂዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱ እኩሌታ ሲሆን የብርሃን እናት
ቅድስት ድንግልም በቤታችን ማርያም ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሷም ጋር በንጹሕ ልብስ የተሸለመች ሴት ነበረች። በእጇ ይዛ አነሳችውና አትዘን፣ እኔ ከአንተ ጋር እኖራለሁና አለችው። ሲናገርም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳት አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስም አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆ ሄዶ ወደ ቤቱ ገባ። ባልንጀሮቹም ወገኖቹም ባዩት ጊዜ የለበስከው ምንድን ነው አሉት። እኔ ክርስቲያን ነኝ አላቸው። በዚያን ጊዜ ይዞ በሜዳ ውስጥ እየጎተቱት ወደ መኮንኑ እስኪያደርሱት ይደበድቡት ነበር። መኮንኑም ወደ እስር ቤት እንዲጨምሩት አዘዘ። በታላቅ ስቃይም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንዮስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያን መጥተው በራሱ ላይ የብርሃንን አክሊል አኖሩ። በነጋ ጊዜ ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቆችም አይተው ከእንጨት ላይ አወረዱት። በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ተአምራቶችን ተገለጡ። ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለከ ስሙ እንጦኒ ርህው ዘአስተርአየከ ክርስቶስ አምሳለ በግ ወመንፈስ ቅዱስ በርግብ እንዘ ከነፊዩ ስፉ በእንተ ዝንቱ ይፈርሆ ለክሳደከ ሙቆ ወያደንግጾ ፍጹም አፈሰይፍ በሊ። በዚህ ዕለት ከግብፅ አገር አስሙናይ አውራጃ የሆነ የከበረ አባት አቡነ አረፈ። ይህ አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላው የሚጠጣው በመለኪያ ተለክቶ ነው። በሌሊትም በመዓልት እስከ 500 ጊዜ ይጸልያል። በአንዲት ዕለት ወንድሞቹ ሊጎበኙት ወደ እርሱ መጡ። እንጀራም ማጣ። 3 እንጀራ ባገኘ ጊዜ ለ20 ሰዎችን አቀረበላቸው። እነርሱም በልተው ጠገቡ። ተአምራትን እያደረገ በሽተኞችን እየፈወሰ ኖረ። ከዚህ በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀን ቀረ። የከበረ አቡፋናም 18 ዕለታት እንደሆኑ አስቦ እሊህ ዕለታቶች እስኪፈጸሙ ቆሞ ከዚህ በኋላ ሰዎች ናቸው ብሎ ይህንን በመቆም ፈጸመ። እንደገና ወሮች ይሆናሉ ቢሆን ብሎ ይህንን በመቆም ሳያጎድል አደረሰ። ዳግመኛ እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና በጽና በርታ አለ እግዚአብሔር አለው። በዚያን ጊዜ ፈጽሞ ጸና። በዋሻም ደጃፍ የውሃ ምንጭ ነበረ። ምሳሩን ወረወረበት። ምሳሩም ነቢይ ኤልሳ እንዳደረገው በውሃ ላይ ተንሳፈፈ። የከበረች የ40 ቀን ጾምም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ እግሮቹም እንደ ዝሆን እግር እስከሚሆኑ በአንዲት ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶሲዮስ ሞተ። በአንዲት ዕለትም 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ በአንድ መነኩሴ ደጅ ጣለው። ለቅዱስ አቡፋና በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲት ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱ ሰግዶ ተባርኮ ተመለሰ። ያን ጊዜ የሞተው ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ 18 ዓመት በተፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባኑን ተቀበለ። ወደ መኖሪያው ሂዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለቁመተ አቡፋና ዛሉ ንታጌ እስከተመለሰ እግሩ ከመ እግረ ነጌ እንዘ ቤተ ጽልመት ይነብር ዘምስለ ብዙኃን ድግዳጌ ኮነ ታራሜ ወኮነ ሀጋጌ ብርሃነ ሰማይ ይራይ ወዘ ምድር ጽጌ ዛቅረውኩ ማህሌታ አዘኪረ ኃይላፈ መለጽ ምድር ከዘልፈ ለላነበት ወከፍ ዘኔዴቴ መጽሐፍ እንተረስቴከ እግዚኦ ጻድቅ መለቱ ኩፈ መላው ቦላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወላእቱ ትጉሃን ደናግል አዲው መነኮሳት ሄራን በርኩ በዘቲ መካን እስከ አረጋዊ ሊቅ ወነፍስ ሕፃን ለተጻፈ በክርታስ ወለተጻፈውን ዘይደርስ ለዳኖ ለተተርጎመ ልሳነ ሐዲስ ወለተሰማ ቃል በዝነ መንፈስ በጸሎተሙ ማርያም አረጋዊተ ኩሎም ባይ ሆሬ ማረነ ኢየሱስ ክርስቶስ አባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድር በመድኃኔዓለም ኢየሱስ ክርስቶስ። ምስዋኩንና ሰራዊቱን ደግሞ አስቀምጥላችኋል። መልእክታቶቹንም ላይክ ሰብስክራይብ እንዳይረሳ። መልካም ቀን ይሁንላችሁ። በረከት
ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይኬልምዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወንሳ ቅድመ ገጹ ለመድኃኔዓለም በአሜን